ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሰሞኑን የገጠመኝ በሶስት ቀንና ከሶስት ቀን እስከ 5 ቀን ባለው ሁኔታ እጄን ምን እንደነካኝ አላውቅም። ምንም የወጋኝ ነገርም የለም፣ ምንም ያለኝ የለም። ብቻ ተኝቼ ስነሳ አንድ ቀን ያብጣል፣ አንድ ቀን እቃ መያዝ ይከለክለኛል፣ ይደነዝዛል። ከዛን እያለ ከቀን ወደ ቀን እየተቀያየረ እንደዚህ ከፍ እያለ ዝቅ እያለ ከፍ እያለ በ5 ቀን ውስጥ በጣም ብዙ ታሪኮችን አመጣ እላችኋለሁ። በመጨረሻ እንደዚህ መግል ያዘ ማለት ነው። ከዛን ተኝቼ ስነሳ ደግሞ እንደዚህ ፈረጠ ማለት ነው። እና እንደምታዩት በጣም ብዙ ጊዜ የቆየ ነው የሚመስለው፣ ግን በቃ ድንገት ደህና ነኝ እያልኩኝ እንደዚህ ደም አዘለ። ከኋላ አይታችሁታ እንዴት እንዳዘለ ብቻ ሲሰማኝ ባልዚና አድርጌ ነበር የተኛሁት። ስነሳ እንደዚህ ልክ ከመኝታ ብድግ ልስል ስጫ ነው እጄን ሳላውቀው በቃ እንደዚህ ፍርጥ አለ ማለት ነው። ከዛ ከቀን ወደ ቀን እያሳከከኝ ግትር እያለ እብጠቱ እየጨመረ ከምን እንደሆነ አላቅም። እኔ ብዙ ጊዜ ጓንት ወይም ደግሞ ግላፍ እየተጠቀምኩ ነው ስራ የምሰራው፣ ምን እንደነካኝ አላቅም። የሚገርማችሁ ነገር አንድ ጣት ነች ያመመችኝ፣ ግን ሙሉ ሰውነቴን ያመኝ ነበረና እንግዲህ ከአንድ ሳምንት በፊት ነው እንደዚህ አይነት ነገር የተፈጠረው። ከዛን መግል ያወጣል፣ በቃ በጣም ይመግላል፣ በጣም ያብጣል። ከዛን እጄ እንደዚህ ስነካ ጣቴን የኔ አይደለም በቃ ድንዝዝ ብሏል። በቃ እንደማደንዝዝ በቃ የሆነ ሌላ እቃ ምነካ ነው የሚመስለኝ እንጂ የራሴ እጅ አይመስለኝም። ከዛን እስከ ጀርባ አጥንቴ ድረስ ግን ይሰማኛል። በጣም ነው የሚጥዝጥዘኝ። ምንም አይነት እቃ መንካት አልችልም። ከዛ በራሱ ጊዜ ነው የፈረጠው። እንግዲህ እኔ ያልነካካሁትም እቃ መንካት ቢከለክለኝም እንደዚህ መጨረሻ ላይ ራሱ ከፈረጠ በኋላ እንደዚህ መግሉን እየጨመኩ ሳወጣ ደግሞ የሚያልቅ መሰላችሁ? ከአንድ ጣት የሚወጣ አይመስልም። እና የሰው ልጅ ለካ በጣም ከባድ ነው። አንድ ጣት ስትታመም ሙሉ ሰውነት እንደታመመ እስኪመስለኝ ድረስ በቃ ስራ መስራት አልቻልኩም። በጣም ነው የሚደነዝዘኝ። ምንም እቃ መንካት አልችልም። በግራ እጄ ነው የምሰራው። በተለይ ያመመኝ በዛ ላይ ቀኝ እጄ ስለሆነ በተለይ ያስባችሁታል። በቀኝ እጅ በጣም ብዙ ነገሮችን ነው የምናቀላጥፈው። ሁሉ ነገር ላይ የሚፈጥነው ቀኝ እጃችን ነው እና ቀኝ እጃችን ሲያዝ በጣም ከባድ ነው እና ምግብ ራሱ መመገብ እስኪያቅተኝ ድረስ በቃ ማንኪያ መያዝ አልችልም፣ በእጄ መብላት አልችልም። በዛ ላይ ደግሞ እንደምታዩት እንደዚህ አይነት ደምና መግል ይተፋል። የሆነ ነገር ጫና አድርጌ በያዝኩ ቁጥር ያጠራቀሙን መግልና ደም ይተፋል። ጨርሻለሁ ብዬ እንደዚህ ጨምቄ ካወጣው በኋላ ጨርሻለሁ ብዬ ስተው ድንገት የሆነ እቃ ስነካ መግሉ ይመጣል ማለት ነው። እውነት ለመናገር ይሄ በገጠመኝ ሁኔታ ነው የቀረጽኩት እንጂ በጣም ብዙ ያልተቀረጹት ነገሮች አሉ በ5 ቀን ውስጥ እንደዚህ ለተጫወተብኝ ማለት ነው። እና ብቻ በጣም ከባድ ነው። እና ይሄ አሁን ፈንገስ ነው ባክቴሪያ ነው ምን ሊለው እንደምችል አላቅም። ሲሰማኝ መጀመሪያ ምንም አይነት ይሄን ያህል የተሰማኝ ስሜት አልነበረም። እንደ ፈለግ እንዴት ነው ጫፍ ላይ ፈለግ ነገር የለችም፣ እንደ ፈለግ ነገር ትንሽ ተሰማኝ። ከዛ በኋላ ትንሽዬ ከላይ ላይ እንደ ማሳከክ ነገር ሆነ። ከዛ ቀን ከቀን ወደ ቀን እየጨመረ እንግዲህ ሲያሳክከኝ የነበረው ራሱ በዚህ በኩል እንደምታዩት ጠቁሯል። በመጨረሻ እንደዚህ አይነት ቆሻሻ መግል ኖርማሊ መግል ብጫ ነው አይደለ? እንደምታዩት ቀደም ብሎ ያያችሁት። ይሄ ደግሞ አሁን እየዋለ እያደረ ሲሄድ እንደዚህ አይነት ጥቁር መግል ውስጡ ላይ በጣም ቆሻሻ የሆነ መግል ማውጣት ጀመረ። እንደምታዩት ይሄ ትክክለኛ ኖርማሊ መግል አይደለም። እና ስራ ስንሰራ በጣም ጥንቃቄ ማድረግ ያስፈልጋል። እና እኔ ጓንት ተጠቅሜ ነው የምሰራው። ለምን እንደሆነ አላውቅም። እንግዲህ ስታዩት ከታች ነጭ መግል ነበር ሲወጣ የነበረው የመጀመሪያ ቀን። አሁን ደግሞ ከላይ ጋር ነው ደም ያዘለበት ጋር ቀዳዳ ራሱ የፈጠረ 2 ቦታ ነው። እና ስማን በጣም ይከብዳል እውነት ለመናገር ማለት ነው። ጣቴን ያመመኝ ሳይሆን የመሰለኝ የሆነ ሙሉ እጄን የሆነ ነገር የሆንኩን የመሰለኝ። ለካይ ሰው ልጅ የጣት ቁስል ብሎ ቀላል ነገር የለም። እና ልቤን ጭምር ይሰማኛል፣ ጀርባዬን ይሰማኛል። እና አሁን እግዚአብሔር ይመስገን ይኸው ምንም ያረኩበት መድኃኒት የለም። እግዚአብሔር በሚያውቀው 1-2 ቀን ጸበል አድርጌበታለሁ ገና ሲጀማምረኝ ማለት ነው። ከዛ በተረፈ ግን ባልዚን ብቻ ነው በቃ እንደዚህ ግትር ሲል
መነካካት እንደዚህ ስነካው ድንዝዝ ሲል የሚል ባልዚን አረግበት ነበርና ከዛ ውጭ ምንም አይነት መድኃኒት አላረኩበትም። እንግዲህ ፈጣሪ ረድቶኝ በጸበሉ ይመስለኛል የወጣው። ሲቀጥል በጣም ይገርማል። በቃ አሁን ጠቋቁሯል። በቃ የሆነ ጥብስ የሆነ የእሳት ቁስል ነው የሆነው ማለት ነው። አሁን ለምሳሌ እሳት ሲያቃጥለናል አይደለ? ልክ እንደዛ አይነት ቁስል ነው የሆነ። አይታችሁት ከሆነ ማለት ነው። ይኸው ተልጧል፣ በጣም ጠቁሯል። እዛ ቦታ ላይ ቀይ ደም እንትን ብሏል፣ አዙሏል ማለት ነው ቆዳዬ ላይ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገንና በተለይ ስራ የሚሸፍንልን በሌለበት ሁኔታ ብቻችንን ስራ ስንሰራ ማንም የሚረዳን የሌለን ሰዎች በጣም ከባድ ነው የሆነ ህመም ሲገጥመን እና እንደምታዩት ይኸው እንደዚህ ሆኗል። ከቀን ወደ ቀን እየተለወጠ ነው። ግን በውስጥ በኩል የሆነ ጥፍሬን እንደ ለመንቀል እያሰበ ይመስለኛል። ሙሉ ለሙሉ ከውስጡ ቀዳዳውን ሸፍኖ ኖርማሊ አልሆነም። ጥፍር እንግዲህ ሁሉ ቦታ ላይ ንጹህ ነው አይደል? ዳርና ዳር መሆን ያለበት አሁን እና ኖርማሊ እንደምታዩት እንደዚህ ሆኗል። ተመስገን ለጊዜው አጋዥ በሌለበት ብቸኝነት ይዞን እንደዚህ ስራ ስንሰራ የምንቸግር ሰዎች አለን። ፈጣሪ ይጠብቀን። የዛሬ ቪዲዮ ይሄንን ይመስል ነበር። አመሰግናለሁ ቤተሰብ።